የተማሪዎችን ውጤት እንዴት በቀላሉ በማይክሮሶፍት ኤክሴል እንደሚሰራ ነው ዛሬ የምናየው። እያንዳንዱን የተማሪዎቻችንን ውጤት በማይክሮሶፍት ኤክሴል ላይ ስቴፕ ባይ ስቴፕ ራንክ ሊሆን ይችላል፣ ግሬድ ሊሆን ይችላል፣ ወይ ደግሞ ተማሪዎች ባመጡት ውጤት መሰረት ኮሜንት ሊሆን ይችላል። እንዴት እንደምንሰራ ነው የምናየው። በተጨማሪም የተማሪዎችን ያመጡትን ሚኒማሙን፣ ማክሲማሙን እንዲሁም ደግሞ ድምሩንም ከፈለግን እንዴት እንደሚሰራ ነው የምናየው። በተጨማሪ ማይክሮሶፍት ኤክሴል ላይ ሌሎች ተጨማሪ ጠቃሚ የሆኑ ትምህርቶችን ነው ዛሬ የምናየው። በመጀመሪያ ግን ይህንን ትምህርታዊ ቪዲዮ ላይክ እንዲሁም ሰብስክራይብ ያላረጋችሁ ዩቲዩባችንን ሰብስክራይብ በማድረግ እንጀምረዋለን። በቅድሚያ እዚህ ጋር ዳታ አዘጋጅቻለሁ። ለተማሪዎቹ ውጤት እዚህ ጋር ራንደምሊ እንዴት እንደምናስገባ እናያለን። ከዛ በፊት ግን ቴብሉን የተወሰነ እናስተካክለው። እዚህ ጋር እንደዚህ ኮለመኑ ከበዛባችሁ ምንድን ነው የምታደርጉት? እዚህ ጋር ቢና ሲ መካከል መታችሁ እንደዚህ ጠበብ ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ማትስ የሚለው ወደ ውስጥ ገብቷል። እቺንም ለማስተካከል ምንድን ነው የምታደርጉት? እንደዚህ ከመረጣችሁ በኋላ እዚህ ጋር ስትመጡ ራምፕ ቴክስት የሚላለ ልክ እሱን ስትነኩት እንደዚህ ይስተካከልላችኋል ማለት ነው። ወደ ውስጥ የገቡ ነገሮች ካሉ እንደዚህ ይስተካከልላችኋል። እዚህ ጋር ደግሞ ጽሁፉ እንዲህ ወደ ታች ወርዶ ከነዚህ እኩል አልሆን ካላችሁ ምንድን ነው የምታደርጉት? እዚህ ጋር ሴንተር ማድረግ ያለ በእሱ ሴንተር ማድረግ ትችላላችሁ ማለት ነው። ወይ ደግሞ እንዲህ ሁሉንም መርጣችሁ ይኸው እዚህ ጋም ሴንተር ማድረግ ያለ እዚህ ጋም ሴንተር ማድረግ ያለ ማለት ነው። ልክ ደጋግማችሁ ስነኩት እንደዚህ ያደርጋል። እዚህ ጋር ያለውን ሃይላይት ማድረግ ከፈለጋችሁ እዚህ ጋር መታችሁ ሃይላይት ማድረግ ያለ አንዱን ከለር መምረጥ ትችላላችሁ። ሃይላይት ያደርጋል። በዚህ በኩልም እንደዚሁ ሃይላይት ማድረግ ትችላላችሁ። እንደዚህ ማርክ ማድረግ ትችላላችሁ። እዚህ ጋር ለተማሪዎቹ ራንደምሊ ውጤት ለመስጠት ከፈለጋችሁ ምንድን ነው የምታደርጉት?